ዛሬ ያው ስለ ፓስፖርት አዲስ የወጡ መረጃዎች አሉ። ሙሉ መረጃ ነው የምሰጣችሁ። ፓስፖርት ለማውጣትም ለማሳደስም የጠፋባችሁም ፓስፖርት ከ18 ዓመት በታች የሆናችሁም እንዴት ማውጣት እንዳለባችሁ፣ እድሜያችሁንም ለማስተካከል ስም ለመቀየር ምናምን ያሰባችሁ በሙሉ አዲስ መረጃ ልሰጣችሁ ነው። ከሀ እስከ ፐ ማለት ነው። አብራችሁን ቆዩ። ያው እንደተለመደው ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩት። ወደ ጉዳያችን እንግባ። በመጀመሪያ ደረጃ አዲስ ፓስፖርት ለማውጣት የሚያስፈልገው 3 ነገር ብቻ ነው። አንደኛ የታደሰ የቀበሌ መታወቂያ፣ ሁለተኛ የልደት ካርድ፣ ሶስተኛ ናሽናል አይዲ ወይም ደግሞ ፋይዳ የምንለው ያስፈልጋል። እነዚህ 3 ነገሮች ካሏችሁ አዲስ ፓስፖርት ለማውጣት በቂ ነው ማለት ነው። ሁለተኛ ለማሳደስ እንግዲህ ፓስፖርት ለማሳደስ 3 ነገሮች ያስፈልጋል በድጋሚ። አንደኛ ጉርድ ፎቶ፣ ሁለተኛ ፓስፖርት ኮፒ፣ ራሱን የፓስፖርቱን ኮፒ አድርጋችሁ ኦሪጂናሉን ራሳችሁ ጋር አስቀምጣችሁ ኮፒውን ትሰጣላችሁ። ሶስተኛ ደግሞ ናሽናል አይዲ ወይንም ፋይዳ። ያው እንግዲህ እያንዳንዱ ነገር ላይ ፓስፖርትን በተመለከተ ናሽናል አይዲ እንደ አዲስ አፕዴት ሆኖ ተጨምሯል ማለት ነው። ከየትኛውም የኢትዮጵያ የሀገራችን አካባቢ ብትመጡም ናሽናል አይዲ እንደ ግዴታ ተደርጎ ነው እየተወሰደ ያለው። እስቲ በመዲናችን አዲስ አበባ ውስጥ ማለት ነው ፓስፖርት ለማውጣት። ወደ ሶስተኛው ስንሄድ የጠፋባችሁን ፓስፖርት ለማውጣት እሱ ደግሞ 4 ነገሮች ያስፈልጋሉ። አንደኛ የቀበሌ መታወቂያ ያው የታደሰ ማለት ነው። ሁለተኛ ጉርድ ፎቶ፣ ሶስተኛ የፖሊስ ማስረጃ ደብዳቤ፣ አራተኛ ናሽናል አይዲ ወይንም ደግሞ ፋይዳ። ናሽናል አይዲ ሁሉም ጋር ይገባል እንደምታውቁት። እንግዲህ የፖሊስ ማስረጃ እዚህ ጋር ግር ካላችሁ የፖሊስ ማስረጃ ደብዳቤ ማለት ፖሊስ ጣቢያ ሄዳችሁ ፓስፖርት ስለጠፋብኝ ብላችሁ ምናምን ማስረጃ ማጻፍ ብቻ ነው የሚጠበቅባችሁ። ወደ አራተኛው ስንሄድ ከ18 ዓመት በታች እንዴት ነው ፓስፖርት የሚያወጡት? አንድ ሰው 18 ዓመት ሳይሞላው ፓስፖርት ማውጣት ይችላል ታውቃላችሁ። ያን ደግሞ እንዴት ነው ማውጣት የሚቻለው? ለሱም 3 ነገር ብቻ ነው የሚያስፈልገው። አንደኛ የወላጅ መታወቂያ ያስፈልጋል፣ ሁለተኛ የልደት ካርድ ያስፈልጋል፣ ሶስተኛ ያው እንደተለመደው ናሽናል አይዲ ያስፈልጋል ማለት ነው። ያው ከ18 ዓመት በታች ብትሆኑም ናሽናል አይዲ ያው እንደሚሰጥ ታውቃላችሁ። ወደ አምስተኛው ስንሄድ እድሜ ለማስተካከል ነው። እድሜ ለማስተካከል እንግዲህ 4 ነገሮች ያስፈልጋሉ። አንደኛ የልደት ካርድ፣ ሁለተኛ ጉርድ ፎቶግራፍ፣ ሶስተኛ የፓስፖርት ኮፒ፣ አራተኛ ናሽናል አይዲ ወይንም ደግሞ ፋይዳ ያስፈልጋል። እድሜ ለማስተካከል ያው እነዚህን 4 ነገሮች ያስፈልጋል። ወደ 6ኛውና መጨረሻው ስንሄድ ደግሞ ስም ለመቀየር እና ለማስተካከል ነው። አሁን ያላችሁበት ስም ካልተመቻችሁ ወይም ደግሞ በተለያየ ምክንያት መቀየር ከፈለጋችሁ 4 ነገሮች ያስፈልጋሉ። ለዚህም አንደኛ ያው ጉርድ ፎቶግራፍ ነው፣ ሁለተኛ የፓስፖርት ኮፒ፣ ሶስተኛ የፍርድ ቤት ወረቀት፣ አራተኛ ናሽናል አይዲ ወይንም ደግሞ ፋይዳ። እዚች ጋር የፍርድ ቤት ወረቀት የሚለው ትንሽ ግር ካላችሁ አካባቢያችሁ ወደሚገኝ ፍርድ ቤት ሄዳችሁ ስለ ፓስፖርት ስም ለመቀየርና ለማስተካከል ፈልጌ ነውና ወረቀት ስጡኝ ብላችሁ መናገር ብቻ ነው የሚጠበቅባችሁ። እነዚህን ካሟላችሁ በትክክል ፓስፖርታችሁን ይሰጣችኋል ማለት ነው። ያው እንግዲህ ቤተሰቦች የዛሬው ፓስፖርት መረጃ ይህንን ይመስላል። ይጠቅማል ብላችሁ ካሰባችሁ ሼር አድርጉት፣ ቪዲዮ ላይክ አድርጉት ብዙ ሰው ጋር እንዲደርስ። ቻናሉ ከተመቻችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። መልካም ቀን ብያለሁ። በያላችሁበት ቸር ሰንብቱ። በሌላ ፕሮግራም እስከምንገናኝ ኢትዮጵያ ለዘላለም ትኑር። ቸር ያሰማን።